ደብረሲና ቆሎ ሰጠችው አንዲ ልጅ አለኝ ያወራን ስለ ጉዞ ሙሉና ጫውተን ቆሎ ሰጠች ቅመሳለኝ እኔ እዛ አጣርፎኛል አንድ ሌባ እሺ ተረገዜን ተከትሎ ነው የመጣው እሺ የመኪና ትኬት ረስተሃል ብሎ ያንኛውን እናንተ ባሳለ አወረደኝ ታወረርኩ በኋላ ምን አለ እንዴ በግ ነው በቡኛ የጠባኝ ያው እቃው ማሄድሚ ገንጥሎ ወስዶ ነበር እንዴ ምን እንዴ ቀባይ ምን ቁባ እሺ እንዴ ጋዲ እንዴ ተደረገ ላምቆምኩ ዝም ብዬ የሚከጅለውን እስቲወስ ሱሪዬንም አውልቆ ቢዝ በቦታ ተላቆመኝ ተዛዋላ ምን አለሃ ሀርኩኝ ተመልሼ ስገባ መኪና ውስጥ ኪሴ በገባ ሰባብር ብቻ እሺ ያንንም ማዝኖ ተቶልኝ እሺ ተዛ ያኮረፍኩ ደብረሲና ደግነቱ ትከቆርቅ እሺ መጣሁ እዛ አንድ ተጣመደችኛ ተጣልፈኛ አይደለም እንዴ ተጣመደችኝ አረ አባብልሽ ተይኝ አረ በሾቹ ብላት ሸህማታክ እንዴት አልቀመስክ ይሄን ቆሎ ሲለቆይ ተይ እንጂ አልከጀልኩም አሁን ምን ትላለህ ብል እንግዲህ መቼም ሰው በላት አለ እንደኛ ሀገር ተሆነ መቼም ያው መቼም ማህሪብ ታለ ወሎ ግድ የለውም ብዬ እኔም አዘጋገኔ ቀጣጣ መሰል እንደወራ ቆሎ እንደው በፍኝ ነው ያስኩት እሺ ከመስና ያለው አዝና ነው ብዬ ጉዴን ሰምታ እንዲሁ ብዬ አንዴ ያረኩና እንደው ርቦኛል ህልም አልነካሁ ይሄ መቼም እንዲህ ያደረጉበት መስሏል ያና ፍሼ ጥርቅም አረኩ ያንን ተበላው በኋላ ዱንያ ነው አልኩ አላህ ጋር ተፋተኩኝ እዛ ሁሉም ምሳሌ ና ያምልጋብዝ ይላል እኔም ቢያልኩ እንኳን ብሬን ቀርቶ ዝምብም ሲያርፍ ቆጣ ነበር ባገሬ በጣም ምን ዋጋ አለው ባክኛለሁ በህግ አምላክ ማተለው ሰው ጋር ነው የተገናኘሁት አንጀቱ የጅብ አንጀቱ ያህያ ወዲያዴሉ ይሄን የሚያል ሰው ገጥሞኝ ሰባብር ነው ጥሎልኝ ሄደ እሺ በዛ ተቃጥያለሁ ዱንያ ነው አልኩ ደሞ ዱንያ ነው አላህ የሚያመጣው ምን አውቄ ይረዝቀኝ እንደው ይሄ ለበጎ ነው አልኩና ተንደርድር ወረርኩ በ350 በአራት ብር ይሁን እንጂ እንደው ሽሮ በየአይነቱ ይሄ ሽሮ ፈሰስ አዘዝኩኝ ሎላ ሰመሰሉት አንተው ይሄን እንደው ባይነ በጎው እንደው ተፈናጠረ ነው በዚያ እንጀራ ግጥም አድርጌ ስወጣ አቺ ሰው ግዛይ ከመሰማ ያልሽው ሲለበኛ ጋር የገበያ ቀን በበርሚል ውሃን ወረን ገበያተኛ እንዲጠጣ በረካለው ተብሎ ይደረጋል ቆሎ የሚያስክ እንደው ወሎ ጋር እንግዲህ እንደው ዘገኑ እንደው አሪቡ ነው ጥንቅሻ ገደውና ጥንቅሽ እንደው በርሻ ስር ደግሞ ሰው ታለፈ እንደውም ለህዝብ ያቀመስከ ጊዜ አላህ በረካውን ይተፋበታል ብለን ነው ምናምን አውሸቱ ነው ራሱ ይሄ ነው ወሎ ባህል ታልገዛክ ሲለምን በየቀመስ ብለሽ ራስሽ ወሮች ሸይጣን አልኩና እንደው ትንሽ እኮ ነው ጉንጯን ነካረኩ ወሮ ተርፍ ያለው እንዴ